የቴሌግራም ፕሮሞሽን ቦት አሰራር። ብዙዎቻችሁ የኦቶሜሽን ቦት አሰራር አሳየን ብላችሁ በጠየቃችሁት መሰረት ዛሬ የኦቶሜሽን ቦት ቲዩቶሪያል ይዤላችሁ መጥቻለሁ። ይህ ቦት በራሱ ጊዜ ቀን ከሌት ረዳት ሆኖ ያገለግላል። ይህንን የኦቶሜሽን ቦት ደግሞ በአምስት ቀላል ደረጃዎች ከፋፍዬ አሳያችኋለሁ። በስቴፕ 1 ቦት ፋዘር በመጠቀም ቦት እንፈጥራለን። በስቴፕ 2 ለፈጠርነው ቦታችን ሜኒ ቦት በመጠቀም አምሮ ወይንም ብሬን እንሰጠዋለን ወይንም ታዛዥ እንዲሆን እናደርገዋለን። በስቴፕ 3 አውቶ ኮኔክት እናደርገዋለን ወይንም ከዩቲዩብ ጋር ኮኔክት እናደርገዋለን። በስቴፕ 4 ቦታችንን ከፓብሊክ ቴሌግራም ቻናል ጋር ኮኔክት እናደርገዋለን። በመጨረሻም ኮምፕሊት የሆነ ቴሌግራም ኦቶሜሽን ቦት ታገኛላችሁ ማለት ነው። ስለዚህ ይህን ቪዲዮ ስሰራ ስለ ዩቲዩብ ቴሌግራም ኦቶሜሽን ቦት በአማርኛ የተሰራ ሌላ ቪዲዮ አላገኘውም። ምናልባት ይህ ቪዲዮ በአማርኛ የተሰራ የመጀመሪያ ቪዲዮ ሊሆን ይችላል። ስለዚህ እንደዚህ አይነት በአይነቱ ልዩ የሆኑ ቪዲዮዎች እንዲደርሷችሁ ሳብስክራይብ አድርጉ። ቪዲዮአችን ላይክ አድርጋችሁ መመልከት ጀምሩ። በቪዲዮ የተጠቀምናቸውን የተለያዩ የቦቶችን ትክክለኛ ሊንክ ለማግኘት እንዲሁም የተለያዩ እገዛዎችን ለማግኘት ኦቶሜት ብላችሁ በኮሜንት ቦታ ጻፉልን። እንዲሁም ቴሌግራም ቻናላችንና ግሩፓችን ሊንክ በዲስክሪፕሽን ቦታ አስቀምጥላችኋለሁ። ጆይን አድርጋችሁ በዚህ ቪዲዮ ስር ኦቶሜት ብላችሁ ጻፉልን። እኛ ላጻፋችሁ ሁሉ በቴሌግራም በኢንቦክስ ምላሽ እንሰጣችኋለን፣ እንልክላችኋለን። ስለዚህ ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንግባ። ቴሌግራም አፕሊኬሽናችን ፈልጋችሁ ኦፕን በሉ። ልክ እንደዚህ ኦፕን ካላችሁ በኋላ ሰርች በር ላይ ከላይ ሄዳችሁ ሰርች ቦት ነክታችሁ ቦት ፋዘር ብላችሁ ጻፉ። ቦት ፋዘር ብላችሁ ጻፉ። ልክ እንደዚህ ቦት ፋዘር። አሁን ቦት ፋዘር የሚል መጀመሪያ ላይ መጥቷል። ይሄ ቬሪፋይድ የሆነ ቫጅ ያለው 7,792,865 ዩዘርስ ያሉት ነው። ስለዚህ እሱን ክሊክ አድርጉ። ልክ እንደዚህ ክሊክ ስታደርጉ እኔ ከዚህ በፊት ስጠቀምበት የነበርኩት ሂስትሪ አለ። ስለዚህ ይሄን ክሊር ሂስትሪ ብዬ እንግዲህ ቦት ክሬት ልናደርግ ነው። አሁን ክሊር ሂስትሪ ብዬ በአዲሱ ላሳያችሁ እናንተ። ኦኬ ሶ ክሊር ሂስትሪ ያልኩኝ ከዚሁ እንጀምራለን። ስለዚህ ቦት ፋዘር የትኛውንም ቦት ክሬት ለማድረግ የሚጠቅመን ማልቲ ፐርፐዝ የሆነ ቦት ነው። ሶ ስታርት ቦት የሚለውን ንኩ። ስታርት ቦት እንደዚህ ያልነ ከዛ እዚህ ጋር ኮማንዶች አሉ። ማት የሆነ ኮማንድ አለ። ስለዚህ እኛ የምንፈልገው ምንድነው? ኒው ቦት ነው። ስለዚህ ስላሽ ኒው ቦት ብለን ንግባ። ስላሽ ኒው ቦት ብላችሁ እንደዚህ ጻፉ። ልክ እንደዚህ ክሊክ አድርጉ፣ ሴንድ አድርጉላት። ሶ ኦል ራይት ኒው ቦት ሃው አር ዩ ጎይንግ ቱ ኮል ኢት ፕሊዝ ቹዝ ኤ ኔም ኦፍ ዮር ቦት ይላል። ስለዚህ ስም ስጡት ይለናል። ጉቫ ቪዲዮ አፕዴትስ። ኦኬ ከዛ ሴንድ አድርጉ። ጉድ ናው ሌት አስ ቹዝ ዩዘር ኔም ፎር ዮር ቦት። ስለዚህ አሁን ደግሞ ዩዘር ኔም ይሄ ፓብሊክ የሆነ ኔም ነው፣ ቅድም የሰጣ ነው ጉቫ ቪዲዮስ አፕዴትስ። አሁን ደግሞ ዩዘር ኔም ምረጡ ይለናል። ስለዚህ ዩዘር ኔም ስንጽፍ መጨረሻ ላይ ቦት የሚለውን መጨመር አለብን። ስለዚህ ጉቫ ቪዲዮስ ቦት ልክ እንደዚህ ብለው እስቲ ጉቫ ቪዲዮስ ቦት አልኩኝ። ሶ ዳን ኮንግራጁሌሽንስ ብሎ እንደዚህ ሰጥቶኛል። ዳን ኮንግራጁሌሽንስ የሚለው ይሄ ቴሌግራም ጉቫ ቪዲዮስ ቦት የሚለው ሰጥቶናል ከላይ እንደምትመለከቱት። ስለዚህ ከታች ላይ ደግሞ ዩዝ ዚስ ቶክን ብሎ ያሳየናል። ሶ ይሄን ለሌላ ሰው አናሳይም፣ ብላክ አድርጌ ነው ማሳያችሁ። ስለዚህ ይሄን ጫና አድርጋችሁ HTTP API የምትለውን እንደዚህ ጫና አድርጋችሁ ስትይዙ ኮፒድ ይልላችኋል። ስለዚህ ከታች ላይ ይታያል። ይችን ይዘን አሁን ወደ ሌላ ቦታ እንሄዳለን ማለት ነው። ቦታችንን ፈጥረናል። ስለዚህ ይሄ ቦት ታዛዥ እንዲሆን ወደ ሚኒ ቦት መሄድ አለብን ማለት ነው። ስለዚህ ይሄ ባክ ብለን ከዚህ እንወጣለን። ሚኒ ቦት የሚለውን ሰርች አድርጉ። ሚኒ ቦት ይሄ ቦት ታዛዥ እንዲሆንና በራሱ ስር እንዲያልፍ ያደርግልናል። ስለዚህ እዚህ ጋር ሚኒ ቦት ብዬ ሰርች አድርግ መጀመሪያ 887,157 ዩዘር ያሉት ይመጣልኛል። ስለዚህ ክሊክ አደርጋለሁ። ልክ ክሊክ ሳደርግ ከዚህ በፊት ስጠቀም የነበርኩት ሂስትሪ አለ። እሱን ሂስትሪውን 3 ነጠብጣቦችን ጭኜ ክሊር ሂስትሪ ብዬ ላጥፋው። እንደገና በአዲሱ ጀምሬ ላሳያችሁ። ዋት ካን ዚስ ቦት ዱ ይላል። ሚኒ ቦት ሌትስ ዩ ክሬት ዮር አውን ቦት መፍጠር ትችላለህ። እዚህ ጋር ገብተህ ምናምን ይለኛል። ስለዚህ እኔ ዩቲዩብ ቪዲዮዎችን አውቶ ፖስት ማድረግ የሚችል ቦት ነው ክሬት ማድረግ የፈለኩኝ። ይሄን ቦት ደግሞ በኋላ ወደ ቴሌግራም ቻናሌ ጋር ኮኔክት አድርጌ በራሱ ጊዜ ዩቲዩብ ቻናሌን ቪዲዮዎችን ወደ ቴሌግራም ቻናል ተጠቃሚዎች
አድርሶ ብዙ ቪው እና ዋች አወር ለማግኘት ነው የምፈልገው። ስለዚህ በቀላሉ ይሄ የምሰራው ቦት ያንን ይሰራልኛል ማለት ነው። ስለዚህ ስታርት ቦት የሚለውን ነክታችሁ ግቡ። ስታርት ቦት አለ። እዚህ ክሬት ኤ ኒው ቦት ላለው ልክ እንደዚህ ክሬት ኤ ኒው ቦት ብዬ እነካለው። ሶ ጎቱ አት ቦት ፋዘር እና ክሬት አድርገ መጀመሪያ ይለኛል። ስለዚህ እኛ ክሬት አድርገን ነው ወደዚህ የመጣ ነው። ስለዚህ አይ ሃቭ ኮፒድ ዘ ኤፒአይ ቶክን የሚላለ ከላይ ከፍ ብለን ሜሴጅ ላይ ቶክናችን እናስገባለን። ቅድም ኮፒ ፔስት ያደረግነውን ኮንግራቹሌሽንስ ከሚለው ኤችቲቲፒ ኤፒአይ ቶክናችን ኮፒ አድርገናል። ስለዚህ እዚህ ጋር ፔስት እናደርጋለን። ፔስት አልኩኝ። ከዛ ሴንድ እንላለን። እዚሁ ሚኒ ቦት ላይ ሴንድ አልኩ። እንጠብቃለን ምላሽ እስከሚሰጠን ድረስ። ኦኬ አሁን ምላሽ ሰጥቶናል። ቶክን ፎር ጉቫ ቪዲዮስ ቦት አክሴፕትድ ይላል። ሶ ራይት ኤ ፊው ወርድስ አባውት ጉቫ ቪዲዮስ ቦት ዋት ዳዝ ኢት ዱ ኦር ስኪፕ ምንድነው የሚሰራ ይሄ ቦት? ስለዚህ this ምንድነው ፐርፐዙ ምንድነው? this bot is to alert new YouTube videos to users ብዬ ፋንክሽኑን ሰጠሁ። ከዛ ሴንድ እንዳላለው በጣም አሪፍ። አሁን እንደዚህ ካልኩኝ በኋላ ኮንግራቹሌሽንስ your bot is ready invite your audience to your bot using this link ይሄን ሊንክ ሰጥቻቸው ልክ እዚህ ጋር ይታያቸዋል። የኔን ቦት ፎሎ አድርጎ መረጃ እንዲያገኙ ቴክኖሎጂ እንዲማሩ ማድረግ እችላለሁ። now you can send out updates ብሎ እንትን ይለናል። ስለዚህ አሁን አውቶ ፖስት እንዲሰራልኝ ነው የምፈልገው። ሶ አውቶ ፖስት ማለት ምንድነው? እኔ ዩቲዩብ ላይ ቪዲዮ ጭናለሁ። ይሄ ቦት ደግሞ ተከታትሎ ለቴሌግራም ቻናል ተጠቃሚዎች ለግሩፕ ተጠቃሚዎች አውቶ ፖስት ያደርግልኛል ማለት ነው በራሱ ጊዜ። ይሄን ይሰራልኛል which is very great። ይሄ 100,000 ምናምን 50,000 ከፍላችሁ የምታሰሩት እንትን ነው ይሄ። ወይንም ለአንዳንድ ቦቶች ከፍላችሁ ፎልስ ዋች አወር ጄኔሬት ከምታደርጉ በዚህ መልኩ ማድረግ ትችላላችሁ። ሶ ለዛ ነው የሚጠቅመው። ይሄን የተሰጠውን ሊንክ ክሊክ አድርገን እንገባለን። ሊንኩን ክሊክ አድርጋችሁ ልክ እንደዚህ ልክ ስትገቡ ጉቫ ቪዲዮ አፕዴትስ ብሎ እንደዚህ ያሳየኛል። ትክክለኛ የኔ ነው። ስለዚህ ስታርት ቦት ይላል እዚህ ጋር ስታርት ቦት ብዬ እገባለሁ። ቬሪ ጉድ። ስለዚህ ምንድነው ማድረግ የምትፈልገው እዚህ ላይ ብሎ ኮማንዶችን ያሳየኛል። እዚህ ጋር ብዙ ኮማንዶች አሉ። ሶ ምን ማድረግ ነው የምትፈልገው? ኒው ፖስት ስኬጁል መጀመሪያ ላይ ዚስ ቦት ኢዝ ቱ አለርት ኒው ዩቲዩብ ቪዲዮስ ቱ ዩዘርስ ይላል። ቱ ፖይዝ ዩር ሰብስክሪፕሽን ሴንድ ፖስት ብዙ እንትኖች እነዚህ ኮማንዶችን ስላሽ ኮማንድ ስላሽ እያደረጋችሁ ኮማንዶችን ጽፋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ እኔ ምንድነው የምፈልገው አውቶ ፖስት እንዲያደርግልኝ ነው የምፈልገው። ስለዚህ አውቶ ፖስት ማለት ምንድነው? እኔ ቪዲዮን ዩቲዩብ ላይ ጭናለሁ። ይሄ ቻናል ደግሞ ቀጥታ ወደ ቴሌግራም ተጠቃሚዎች ያደርስልኛል ማለት ነው። ስላሽ ሴቲንግስ ብላችሁ መግባት እንችላለን። ስላሽ ሴቲንግስ ብላችሁ ሴንድ አድርጉ። ልክ እንደዚህ ስላሽ ሴቲንግስ ብላችሁ ሴንድ ስታደርጉ እዚህ ከገባችሁ በኋላ ቻናልስ አውቶ ፖስቲንግ ታይም ዞን እና ካንስል የሚላለ። ስለዚህ አውቶ ፖስቲንግ የሚለውን ክሊክ አድርጉ። ዋች አወር ቶሎ ለማሙላት 4000 ለማሙላት ብዙ ሰብስክራይበር ለማግኘት አውቶ ፖስት እንዲያደርግልን ነው፣ ለሌሎች እንዲያደርስልን ነው፣ ለቴሌግራም ተጠቃሚዎች። ስለዚህ አውቶ ፖስቲንግ የሚለውን ክሊክ አድርጉ። ኦኬ ስለዚህ አውቶ ፖስት የምታደርገው ምንድነው ይልኛል። ስለዚህ ምንድነው አውቶ ፖስት የምናደርገው? ዩቲዩብ ነው አርኤስኤስ ፊድ ነው ወይስ ምንድነው ብሎ ይጠይቀናል። ስለዚህ ዩቲዩብ ነው ብዬ ልስጠው። ዩቲዩብ ልበል። ኦኬ ዩቲዩብ ከሆነ ኢንተር ዘ ሊንክ ቱ ዮር ዩቲዩብ ፔጅ ኦር ቻናል ቱ ኢናብል አውቶ ፖስቲንግ ይለኛል። ስለዚህ የዩቲዩብ ቻናላችሁን ሊንክ አምጡ ወደዚህ ይለናል። ስለዚህ እናምጣና ሴንድ እናደርግላታለን። ኦኬ ሶ አሁን ቀጥታ ወደ ዩቲዩብ ከዚህ እንውጣና ዩቲዩብ ላይ ሄደን እንፈልግ እንትናችን ነው። ሶ እዚህ ጋር ዩቲዩብ ላይ ገባው። ዩቲዩብ ላይ ገብቼ እዚህ ጋር ክሊክ አደርጋለሁ የራሴን። ከዛ ክሊክ አድርጋችሁ ቪው ቻናል የሚለውን ክሊክ አድርጉ። ያው ይሄ ዩቲዩብ ቻናላችሁን ዩአርኤል ለማግኘት ነው። ወደ ታች ስትሄዱ www.youtube.com @guvatek የሚለው ይሄ ራሴ ነው። ስለዚህ ጫና አድርጋችሁ ስትይዙ ኮፒ ሊንክ ይላል። ይሄን ኮፒ ሊንክ የሚለውን ይዘን እንወጣለን ማለት ነው። ስለዚህ እንመለሳለን። ሶ ይሄን ይዤ እዚህ ጋር አምጥቼ ፔስት አደርጋለሁ። ይሄው ሴንድ ለዋለሁ። እጠብቃለሁ። ኦኬ ይላል። ናው በጣም አሪፍ። ናው @guva videos bot
ዊል ብሮድካስት ዮር ዩቲዩብ ቪዲዮስ ቱ ዮር ቦት ዩዘርስ። ስለዚህ ለቦት ተጠቃሚዎች ይሄ በራሱ ጊዜ አውቶሜት አድርጎ እኔ እንደዛ ላይ እንትን ላይ ይጭናለሁ፣ ዩቲዩብ ላይ ይጭናለሁ። ይሄ ቦት ደግሞ ተከታትሎ እነዛ ቪዲዮዎችን ለነዚህ ያደርሳል ማለት ነው። ስለዚህ ፕሊዝ ኖት ዛት ዮር ቪዲዮስ ሜይ አፒር ኢን ዮር ፊድ ከ5 እስከ 15 ደቂቃ ባልበለጠ ለተጠቃሚዎቼ ያደርስልኛል ማለት ነው። ስለዚህ በዚህ መልኩ ዩቲዩብን ከፈጠርኩት ቦት ጋር ኮኔክት ማድረግ ችያለሁ ማለት ነው። ዩቲዩብ እና ቦቱ ጆይን ሆኗል። ስለዚህ አሁን ደግሞ አራተኛ ስቴፕ ላይ ደርሰናል። ምንድነው የምናደርገው? ዩቲዩብ እና ቦቱ ጆይን ተደርጓል። ይሄ ቦት ከዩቲዩብ ቪዲዮ ካገኘ በኋላ ለቴሌግራም ቻናል ተጠቃሚዎች ቀጥታ ሪፖስት ወይንም አውቶ ፖስት ማድረግ እንዲችል እኔ ኮፒ ሊንክ ምናምን ማድረግ አይጠበቅብኝም። በራሱ ጊዜ ይሄ ቦት ይሰራልኛል ማለት ነው። ስለዚህ ይሄን ቦት ደግሞ ወስጄ ከቴሌግራም ቻናል ጋር ኮኔክት አደርገዋለሁ ማለት ነው። ስለዚህ ምንድነው የምናደርገው? ባክ ብለን እንውጣና ከዚህ ባክ ብላችሁ ውጡ። ልክ እንደዚህ ባክ ብላችሁ ወጣችሁ ቴሌግራም ቻናላችሁን ፈልጉ። በቴሌግራም ቻናል እሄዳለሁ፣ ጉባ ቴክኖሎጂ ስኩል ወደሚለው እዚህ ገባው። ከዛ ፕሮፋይል ፒክቸራችሁን ንኩ። ልክ ፕሮፋይል ፒክቸራችሁን ነክታችሁ እዚህ ጋር አድሚኒስትሬተርስ ሚል ከታች አለ ወይንም ኤዲት ሚለውን ይሄን ስትነኩ ቀጥታ ይከፍትላችኋል። ስለዚህ ቻናል ታይፑ ፐብሊክ ነው። እኔ እዚህ ጋር አድሚኒስትሬተርስ ሚል አለ፣ ሁለት ነው። ክሊክ አድርጌ አድ አደርጋለሁ ማለት ነው። ኦኬ ስለዚህ እንደዚህ ያመጣልኝ። ስለዚህ አድ አድሚን ሚለውን ክሊክ አድርጉ። አድ አድሚን ብለን ቅድም ኮፒ ፔስት አድርገን ያመጣነውን ዩዘር ኔም እዚህ ጋር ፔስት እንለዋለን። ፔስት በትክክል ያኛውን ቅድም የከፈትነውን ቦት አምጥቶልናል። ጉባ ቪዲዮስ ቦት ሚለውን ክሊክ አድርጉ። በነገራችን ላይ ይሄን ስሙን ኤዲት ማድረግ ትችላላችሁ ማለት ነው። ጉባ ቪዲዮስ አፕዴትስ ክሊክ አድ አድርገለዋለሁ። ከዛ ጉባ ቪዲዮ አፕዴት ሲልና ሃዝ ኖ አክሰስ ቱ ሜሴጅ ምናምን ይለኛል። አሁን አክሰስ የለውም፣ ማስተካከል አለብን። አትሊስት ሜሴጆችን ፖስት ማድረግ እንዲችል ፍቃድ ወይንም ፐርሚሽን መስጠት አለብን ማለት ነው። ቼንጅ ቻናል ኢንፎ መረጃ እንዲቀየርብኝ አልፈልግም የቻናልን። ይሄን አጠፋለሁ። ማኔጅ ሜሴጅስ ይሄን ፈቅዳለሁ፣ ግን ሶስቶችንም ሙሉ አልፈቅድም። ኤዲት ሜሴጅ ኦፍ አዘርስ ይሄን አልሰጠውም። ዲሌት ሜሴጅ ኦፍ አዘርስ አልሰጠውም። ስለዚህ ፖስት ሜሴጅስ የሚለውን ፈቅድለታለሁ። ኦኬ ከዛ እንደዚህ ካደረኩ በኋላ ማኔጅ ስቶሪስ ይሄንም ገብቼ ፈትሸዋለሁ። ፖስት ስቶሪስ ይሄንም አልፈቅድም እኔ። ኤዲት ስቶሪስ ኦፍ አዘርስ አልፈቅድም። ዲሌት ስቶሪ ኦፍ አዘርስ አልፈቅድም ማለት ነው። ኦኬ ማኔጅ ዳይሬክት ሜሴጅስ ማኔጅ ያደርግ ችግር የለውም። ኢንቫይት ዩዘርስ ቪያ ሊንክ በሊንክ ሌሎችን ዩዘሮችን ኢንቫይት ማድረግ ይችላል። ስለዚህ ይሄን እፈቅዳለሁ። ባን ዩዘርስ ይሄንንም ባን ማድረግ ይችላል፣ ችግር የለውም። አድ ኒው አድሚንስ የሚለውን ግን አትፍቀዱ። ይሄ ማለት አድሚን በራሱ ጊዜ ሌላን ሰው ያደርጋል ማለት ነው። ስለዚህ ይሄን መፍቀድ የለባችሁም በፍጹም። አድሚኒስትሬተሮችን በራሱ ጊዜ ሊጨምር ይችላል። የአድሚን ደግሞ በራሱ ጊዜ ቴሌግራም ቻናላችንን ይዞብን ሊጠፋ ስለሚችል ይሄን ኤክስ ነው ማድረግ ያለባችሁ። ይሄን እና አድ ኒው አድሚንስ የሚለውን ኤክስ አድርጉ። ባን ዩዘርስ ያው ባን ዩዘርስ መፍቀድም አለመፍቀድም ትችላላችሁ፣ ግን እኔ ሮዝ ቦት ነው ለዚህ የምጠቀመው በእርግጥ። ስለዚህ ከፈለጋችሁ ራይት አድርጉ፣ ካልፈለጋችሁ ኤክስ አድርጋችሁ ማውጣት ትችላላችሁ። በዋነኝነት አሁን እኔ የፈለግኩ ለአውቶ ፖስት ስለሆነ ማኔጅ ሜሴጅስ የሚለው ላይ ቼን ፈቅጃለሁ። ፖስት ሜሴጅስ የምትሏል ማለት ነው። ልክ ዩቲዩብ ላይ ቪዲዮ ስትጭን ቀጥታ እንዲያገኘው ወደዚህ አምጥቶ መፖስት እንዲችል ሊንኮችን ፈቅጃለሁ ማለት ነው። ስለዚህ ስጨርስ መጨረሻ ላይ ይታያችኋል ራይት ምልክት፣ ቼን ቼክ ማርጓን ነክታችሁ ማውጣት አለባችሁ እንደዚህ ማለት ነው። ኦኬ በዚህ መልኩ አሁን ሶስቱንም አያይዘናል። ዩቲዩባችንን ከቦት ጋር ቴሌግራም ቻናላችን ጋር ደግሞ ቦቱን አያይዘናል። ስለዚህ ሶስቱም ተመጋጋቢ ነው። አሁን የትም ሆኖ አያመልጥም ማለት ነው። አንድ ላይ ምንጭ ነው ለዚህኛው ይደርሳል። ዛትስ ግሬት። ይሄ በብዙ ብር ከፍላችሁ የምትሰሩት የነበረ ቪዲዮ ነው። እርግጠኛ ነኝ አብዛኞቻችሁ እኔን ጠይቃችሁኛል ብር ከፍላችሁ እንደሰራላችሁ ማለት ነው። ቦታችንን ከቴሌግራም ቻናል ጋር ኮኔክት አድርገናል። አሁን ደግሞ ይሄን የቴሌግራም ቻናላችንን ከቦታችን ላይ ደግሞ ኮኔክት እናደርገዋለን ማለት ነው። ቻናላችንን ዩዘር ኔም ቀጥታ ወስደን ወደ ቦታችን ላይ ኮኔክት እናደርገዋለን። እንዴት እናደርጋለን? እዚህ ጋር አሁን ፓብሊክ ቻናል ስለሆነ እኔ ጉባ ቴክኖሎጂ ስኩል ሚል t.me/ጉባ ቴክኖሎጂ ስኩል ሚል ይሄን አለ። ይሄን ሊንካችንን ኮፒ እናደርገዋለን። ኮፒ ሊንክ ይላል ከታች ላይ፣ ኮፒ ሊንክ በሉ።
ኦኬ ኮፒ አድርጌ የወጣው ሂጄ አሁን ቀጥታ ወደ ፈጠርኩት ቴሌግራም ቦት ነው የሚወጣው። አሁን ወደ ፈጠርኩት ማለት ነው። ስለዚህ እርስ በርስ ኮኔክት መሆን አለበት። ባክ እያላችሁ ተመለሱ። ከዛ እዚህ ጋር እመለስና ጉቫ ቪዲዮስ አፕዴትስ የሚለው ላይ እንደገና አያይዘዋለሁ ማለት ነው። ኦኬ ወደዚህ መጣው። እዚህ ከመጣሁ በኋላ ምንድነው ማድረገው? ከዛ ስላሽ ስታርት እናድርገው። ስላሽ ስታርት ቦት ሴቲንግ እዚህ አምጥቶልኛል። ይሄን ልንካ። እሱ አሁን ልክ እንደዚህ እዚህ ጋር ከገባችሁ በኋላ ቦት ሴቲንግ እስከሚለው ከገባችሁ በኋላ ቻናልስ ሚላለ ቻናልስ ሚለውን ክሊክ አድርጉ። ቻናልስ ሚለውን ክሊክ ካደረጋችሁ በኋላ አድ ቻናል ብሎ እዚህ ጋር ያሳያችኋል። ስለዚህ አድ ቻናል ብሎ አድ ቻናል ቴሌግራም ዩዘር ኔማችሁን እዚህ ጋር አስገቡ። ቅድም ኮፒ ፔስት አድርገን አምጥተናል። እንደዚህ ፔስት እንላለን። ልክ እንደዚህ ኦር እንደዚህ ከሁለት ባንዱ ማስገባት እንችላለን ማለት ነው። ስለዚህ የትኛው ነው የሚቀለን? እዚህ ጋር አትን ልጨምርና አትን እዚህ ጨምረው ከዛ እዚህ ወደዚህ ያለውን አጥፈዋለሁ። ይሄ ይቀለኛል ለኔ። ጉባ ቴክኖሎጂ ስኩል ሚላ እቺ ቀላል ነችና እቺን ልካለሁ። ሴንድ በለው አሁን ሴንድ excellent we need to send a test message to the channel to check its availability you can delete that test message right after it is sent remember that your bot should be an administrator of the channel for the posting to work ይላል። ስለዚህ ትንሽ መጠበቅ አለብን። ይልካል። ይሄ ጉባ ቴክኖሎጂ ስኩል የሚለው ቴሌግራም ቻናል ፐብሊክ መሆኑንና አለመሆኑን ቼክ ለማድረግ ማለት ነው። ስለዚህ ሴንድ ቴክስት ሜሴጅ በሉት። ቻናል ሰክሰስፉሊ አድድ ይለናል። ቬሪ ጉድ ሶ ቻናል ሰክሰስፉሊ አድድ ኮኔክትድ ቻናልስ አት ጉባ ቴክኖሎጂ ስኩል ስታተስ አክቲቭ ፓውዝ ፖስቲንግ ቻናል ፓውዝ ጉባ ቴክኖሎጂ ስኩል ዲስ ኮኔክት ቻናል ማድረግ እንችላለን። ስለዚህ በዚህ መልኩ አሁን ሶስቱንም አያይዘናል። ስለዚህ አውቶ ፖስት አሁን በአሪፉ ይሰራልና ማለት ነው። የሚገርም ነው። ቀላል ነገር አይምሰላችሁ። ቴሌግራም ላይ በተለይ ቴሌግራም ቻናላችሁ ላይ ለምሳሌ 100,000 ወይንም 50,000 ፎሎወር ያለው ሰው ቀጥታ ያንን 50,000 ፎሎወርን ወደ ዩቲዩብ መውሰድ ይችላል ማለት ነው። በሌላ አነጋገር ወይንም በአንድ ቀን ብቻ አንድ ቪዲዮ ፖስታችሁ 4,000 ዎች አወር ማግኘት ትችላላችሁ ማለት ነው። ለዚህ ብቻ አይደለም፣ ለገበያና ለአንዳንድ ነገሮች የምትሰሩ ሰዎች ኮሜንት ስር ላይ አስቀምጡልኝ። እኔ ቆንጆ ቪዲዮ ለማርኬቲንግ ቢሆን ቦት ሰራላችኋለሁ። አስከፊም በነፃ የሚሰራ ከሆነ በነፃ ሰራላችኋለሁ ማለት ነው። ዛት ኢዝ ግሬት። አሁን መሰረታዊ ጥያቄ ሊሆን የሚችለው አሁን በትክክል ኮኔክት መሆኑን በምንድነው ቼክ ማድረግ የምንችለው የሚል ይሆናል። ስለዚህ በትክክል ጆይን መሆኑን ዩቲዩባችን ከቴሌግራም ቻናላችን፣ ቴሌግራም ቻናላችን ከዩቲዩባችን ምናምን መሆኑን ቼክ ለማድረግ ወደ ጉባ ቪዲዮ አፕዴትስ እንገባለን። ልክ እንደዚህ ከገባችሁ በኋላ አሁን እናንተ በቀላሉ እዚህ ጋር ያሳያችኋል መሰለኝ። ስለዚህ እዚህ ጋር ቦት ሴቲንግ እስከሚለው ድረስ ባክ እያላችሁ ተመለሱ። ልክ እንደዚህ ስትመለሱ ዩቲዩብ አራሰስ ፌድና ብሎ ቀጥሎ ምንድነው ያለው? ዩቲዩብ የኔ ሊንክ ነው ማለት ነው። ስለዚህ ይሄ ማለት አክቲቭሊ እኛ ምን ፖስተው ቪዲዮ እዚህ ጉባ ቪዲዮስ አፕዴትስ ቦት አማካኝነት ወደ ቴሌግራም ቻናላችን ይፖስታል ማለት ነው። የዛሬው ቪዲዮ በአጠቃላይ ይሄን ይመስላል። ቴሌግራምን ወደ ፈጣን አውቶማቲክ የሆነ አጋዥ ወይንም ሰራተኛ አድርጋችሁ የምትጠቀሙበት እንግዲህ በዚህ መንገድ ነው። በየሳምንቱ እንደዚህ አይነት አዳዲስ ምንም ኮዲንግ እውቀት ሳይኖራችሁ ስኪል ሳይኖራችሁ የምትጠቀሙትን አውቶሜሽን ቪዲዮዎችን እሰራለሁ። በሚቀጥለው ማዘጋጀው ቪዲዮ እንዳይመልጣችሁ ሳብስክራይብ አድርጉ። እኔ የቴሌግራም ስፔሻሊስት ስለሆንኩ እንዲሰራ የምትፈልጉትን ጉዳይ በኮሜንት ስር አስቀምጡልኝ። ስለዚህ በሚቀጥለው ቪዲዮ እንገናኝ። Don't forget to subscribe our channels. Bye bye.